የቤት ጥበብና የገንዘብ ስሌት በዝምታ ውስጥ የሚጮሁ እውነቶችን ለመስማት በውካታ ውስጥ የጠፋውን ማንነት ጋር ያልተሰሙ ድምጾች አዲስ ጉዞ ይጀምራል። እኔ ሀያቱ ከድር ነኝ። አብራችሁን ቆዩ። አንዳንድ ሰዎች አሉ ትልቅ ገቢ ያላቸው ትንሽ ቤተሰብ ማስተዳደር የማይችሉ። በተቃራኒው ደግሞ አንዳንድ ምርጥ ሰዎች አሉ ትንሽ ገቢ ያላቸው ትልቅ ቤተሰብን በሰላምና በምልአት ማስተዳደር የሚችሉ። ለማስተዳደር የሚያስፈልገው ገንዘብ ብቻ አይደለም፣ ጥበብም ጭምር እንጂ። ቤት የሚሞላው በቁሳቁስ ብቻ ሳይሆን በፍቅር፣ በትዕግስትና በብልሃት ነው። እውነተኛ ሀብት ያለን አብቃቅተን የምንኖርበት ያ የውስጥ ጥበብ ነው። ለዛሬ ያዘጋጀውላችሁ ሐሳብ ይህንን ይመስል ነበር። የሰማችሁት ድምፅ ከውስጣችሁ ጋር እንዲስማማ ተስፋ አድርጋለሁ። ሰላም ቆዩ።